ይህንን እየፈጸመ ያለው ማን ነው? የትግራይ ወራሪ ኃይል ነው። እዚህ ላይ እውነተኛውን ጠላት መለየት ንጹሃንን እንዳይደበላለቁ ለማድረግ ይጠቅማል። አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ አላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ እያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ የነዚህ ህብረት ነው። የትግራይ ገበሬ ምንም አላረገ። የትግራይ ከተማ ነዋሪ በንጹሃን ቤቱ ተቀምጦ በድህነት እየተሰቃየ ያለ ምንም አላደረገ። የነዚህ ኃይሎች ናቸው። ይሄን ማድረግ ዋናው ጠላት እዚህ መጥቶልሃል። ወራሪ ኃይል ትግራይ ውስጥ እኮ ስላለ አይደለም እንዲህ እያልን ያለነው። አማራ ክልል አፋር ክልል ገብቶ የአፋር አርብቶ አደሮችን እያጎሳቆለ ያለውን ኃይል ነው። ይሄ ኃይል ጠላት ነው፣ ዋናው ጠላት ነው። እና እንዴት ነው ስቅቅ የሚላችሁ ወንድሞች? የሚላችሁ ካላችሁ ተሳስታችኋል። ልክ ነው። እያባበልን በደላቸውን ምክንያት እየሰጠን እያለሳለስ እየተመለከትን ቆይተን ነው ለዚህ ያደረሰ። ምርር ያለ መቆራረጥ ያስፈልገናል እነዚህ ሰዎች ጋር ከዚህ ወራሪ ኃይል ጋር። ያ ወዳጅ ማን ነው? ጠላት ብቻ እኮ አይደለም ያለን። ወዳጅ ማን ነው? ወዳጃችን አሁን ህዝባችንን በግንባር ቀደምነት እየታገለ ያለው እየተከላከለ ያለው እየጠበቀ ያለው መከላከያ ሰራዊታችን አለ። በጀግንነት እየተፋለመ የአማራን ህዝብ መብትና ክብር ለማስጠበቅ እየሞተ መስዋዕትነት እየከፈለ ያለው ልዩ ኃይላችን አለ፣ ሚሊሻችን አለ። እንደዚሁም መላ ኢትዮጵያ ህዝብ እዚህ መጥቶ ኢትዮጵያ ሰሜን ወሎ ላይ፣ አፋር ላይ፣ ሰሜን ጎንደር ላይ እየተደፈረች ነው ብሎ መጥቶ መስዋዕትነት እየከፈለ ያለዋል። የሶማሌ ክልል ኢትዮጵያ ሀገር አይደለችም እየተባለ ሲሰበክ የነበረው የሶማሌ ክልል ልዩ ኃይል ተውለደሬ ላይ ታችሁታል አይደል? በዚህ ገብቶ እየተፋለመ የኦሮሞ ሚሊሻና ልዩ ኃይል በመከላከያ ውስጥ ያለው ከመላ ኢትዮጵያ የተውጣጣው ማለት አይደለም። እሱ እንደተጠበቀው ነው። በተጨማሪ ሚሊሻ ቤተሰብ ብዙ ነው። ቤተሰቡን እርግፍ አድርጎ መጥቶ እዚህ እየተዋደቀ ነው። ከኦሮሚያ፣ ከደቡብ፣ ከጋምቤላ፣ ከቤንሻንጉል፣ ከሲዳማ ከመላው ኢትዮጵያ መጥቶ እዚህ አብሮን እንትን እያለ ነው፣ እየተሰለፈ ነው። ኢትዮጵያ ሀገራችን በዛ በኩል እየተደፈረች ነው። አማራ ጠላት ነው እየተባለ የኖረው ህዝብ አማራ ሲደፈር ኢትዮጵያ ተደፈረች ማለት ነው ብሎ አብሮ እየዘመተ ነው ከኛ ጋር። ይሄ ህዝብ ነው ወዳጃችን። የኢትዮጵያ ህዝቦች ናቸው ወዳጆቻችን። አማራ